ወንድሜ ዳነኝ እያልክ እየተጨነክ ነው? ዳነ በቃ አትጨነቅ። ሰላም እንዴት ናችሁ? ዛሬ ከተማችንን እናድነዋለን። በስመ አብ ወወልድ ወመንፈስ ቅዱስ። ወይኔ ያለ መታወቅ ወይኔ ማን ነው አልኩኝ ሰራው ማን ነው አልኩኝ ምን አልጋ ማን ነው ሰላም ያሰሩትን አልጋ ይሰራው እሱን የሰራው እናቴ ትምት ነው ያለው መደረራቱ አይደለም ወንድሜ ቆይ ምን ሆነብህ በመጀመሪያው ዙር ነው የተሰባበረው ማን ነው የሰራው ያንተ ስህተት ነው ማለት እኔ ችሎታልኝ እናቴ ትምት ችሎታልኝ አይደለም ውሸት ነው እኔ ማስመሰል ነው ማሳየኛው ነው አይደለም እኛ ይወለ ወንድሜ የቤት ሰራተኞች ነን እንችላለን ብለን ነው እንጨት ቤት የገባነው ውሸታችንን ነው ዘመድን የገባነው እና ሙያ ከሌለ ሃኒክ ኢንቴሪየር ዲዛይን እንዳትማርም እንዴ ምንድነው የመጀመሪያውና የዛሬ 8 አመት በዩኒቨርሲቲ ተራሱ ምን ሆነ ነው እናት ሰላም ነው አባት አይደለም እዚህ አይደለም ቆይ ሌባ ነህ እንዴ ምን ማለት ነው ልቤ ሰረቅ 09 እሺ ሁለተኛ ሌላ ሌባ የሬሳ ሳጥን ነህ እንዴ የዘላለም መኖሬን እየፈለኩኝ ነበር 09 ቆይ ሌላማ አለ ቆይ በምሽ እንደዚህ ምን ታረጋለህ ጨረቃ ሰማያል እንደ ቤቷ እህቴ ቀንሽ ማንም ሰው እንዲያበላሽብሽ አትፍቀጂ። ቀኑ ያንቺ ነው። ራስሽ አበላሽ። ጭር ባለ ስፍራ እህቴ ከጀርባሽ ቆመው ያወሩብሻል። ፍሽባቸው። ባት ቅደም አንቺ ደርሰሽ ነኝ ስማ ትሽቆያለሽ ደርሰን ግባ ከተላለሁ ምን እናቴ ትምት ነው ይደም ግማሽ መንገድ ላይ ምን ደርሰሽ በእግዚአብሔር በእናት ባት ግባ እመጣለሁ እኔ እዚህ ትንሽ ጉዳይ ስላለኝ አይ ቡና ብዬ ምሪ እንዳልጠጣ እኔ በሊፍት እመጣለሁ ባት አንዴ ጉንፋን ይዞኛል እዛ ቅሽር ጠጣ ግማሽ መንገድ ላይ ምናምን ደርሰባለሁ እናቴ እኔ በእናት እኔ ሻይ በእግዚአብሔር እመጣለሁ እናቴ እመጣለሁ ቻው እመጣለሁ ባት እያዞረኝ ነው አንተ ያማል እንዴ መንዳት አትችልም? አዎ አልችልም። ይሄ ደግሞ መሪ ይባላል። እቺ ደግሞ ክላክስ ትባላለች። መንዳት ትችላለህ? ይሄ ደግሞ የዘፈን መክፈቻ ነው። ዘፈን ክፈትልኝ። ማን ጋር አንተ ዓለም ዋንጫ ትላለህ? ና እዚህ ሜዳ ወይኔ አረ ይዞረብኝ ህይወት እንደ በር ናት። መቼም ቢሆን ላሞችን ማመን የለብህም። ምክንያቱም ፀሐይ መማር ትወዳለች። እንዴ ስማ ሚስትህን ከሆነ ጉማሬ የሚመስል በጣም የሚያስጠላ ሰውዬ ጋር እያዩዋን ነው። ያማል እንዴ ከሚስቴ ጋር እኮ ነኝ ነው እንዴ ወይኔ